በዛሬው ቪዲዮአችን ደግሞ የኤቢዲን ታለንት እናያለን። ኤቢዲ ምንድነው የሚያሳየን? እኔ ሳንቲን ያል ይገርማል ቀረሁኝ ተክዤ። በዛሬው ቪዲዮ የስፖርት ጋዜጠኞቹ ግርማቸውና ሶፊ ተቦንሰዋል። ያው ቆሞ እንዴ ያው ኢሉሚናቲ ማህበር እኮ የሚመዘግብ ነው ይመስለው ሁሉም ሻሹት እኮ። አው ኩሌታ። በሌላኛው ቪዲዮ ደግሞ የሴቶች ገበና ተጋለጠ። አንድ እንጀራ ተቅልለሽ ዋጥ እንደምታደርጊ ይቺናቺ ምን አላ። እንዲሁም በሌሎች ቪዲዮዎች አስተማሪና አዝናኝ ቪዲዮዎችን ይዘን መተናል። ከቪዲዮዎቻችን ጋር አብራችሁ እንድትቆዩ ሜክስ ቲዩብ ሰላም የሜክስ ቲዩብ ተከታዮቻችን፣ ዛሬም እንደወትሮ ሁሉ ቤንግና ቀውጢ በሆኑ ቪዲዮዎች ተከስተናል። እንግዲህ ቪዲዮዎቻችን ያባበዱ ናቸው። ከኛ ጋራ እንደምትሆኑ ተስፋ አለን። ምክንያቱም የሚያስደስታችሁ የሚያስተምራችሁ ቪዲዮዎች ይዘን ብቅ ብለናል። ቀጭ ነው በቃ ያልነው ነገር ግን ከናንተ የምንፈልገው ነገር እንደወትሮ ሁሉ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሆነው ይቀላቀሉን ያበረታቱን ብለን እናመለክታለን ለናንተ። ወደ ቪዲዮዎቻችን በስመ አብ ሄደ ወደ አምላኩ ሄደ የሚያስብል እኮ ነው። አረ ጥንቃቄ እያደረግን እንደዚህ አይነት ሰርከስ አለ እንዴ? እግዚአብሔር ይሁን ነው የሚባለው እንጂ አረ ቤተሰብ አጥኒ ሙሉ ነው። መምሪቱ ሰድባኝ ሙሉ ሰድባ ኃይልና ሙቀት ሰጪ ምንድነው? ኃይልና ሙቀት ሰጪ ምግብ ምንድነው አለችና ጠየቀችኝ። ከዛኔ ጠላና ጠጅ ስላት ነፈዝ አላለችኝ። ወይ እውነትም ነፈዝ ዋናውን አረጩን ረስተዋል። እኛ ሳናውቀው ኃይል ሰጪ ምግቦች ተቀይረዋል እንዴ? ሳይንሱ ከቀየረው ያሳውቀን፣ ካልሆነ ግን አስደናቂ ነው በእውነት ይመቻቸው። ቀጣዩ ቪዲዮ ደግሞ ጥበብ ከወላይታ እንዴት ትገለጣለች? እስቲ በዳንስ አንድ ቀውጢ ልጅ አለን ነው እስቲ ይመቸው ጥበብ ከወላይታ ትፈልቃለች ካሮጌ አራዳ ይላል። ቤንግ የሆነ ዳንስ ነበረ። ጥሩ ነው። ምን የሚያስደስተንና አስደሳች የሆነ ዳንስ ነው የተነሳው። ቤተሰብ ቀጣዩ ቪዲዮ በእውነት የምትፈርሱበት በቃ ፕራንክ ነው። ወደ ፕራንክ ውስጥ እንሂድ። ሊፍት ነው ማለት ነው። Let's dance. 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 Yes. Dance. 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 No dance. No dance. Keep dancing. Dance. Yes. Dance. 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 ቤተሰብ በእውነት ለመናገር የጭንቀት ዳንስ እኮ ይለያል። ከአንገት ይሁን ከአንጀት እኔ አልገባኝም፣ ግን ሰውየው ኤቭሪ ሙቭመንት ኢዝ ኤ ዳንስ እንደሚባለው የተሰማውን አድርጓል። ወደ ቀጣይ ቪዲዮአችን የኔ ዓላማ ሌላ ነው፣ ሐሳቤም ከተማ ነው። መንጃ ፈቃድ አውጥቼ አዲስ አበባ ገባለሁ።
አዲስ አበባ ገብቼ እስቲ እንጨርሰው። እዚህ ጋር ቪዲዮ አለን፣ ያበደ ነው። ወደ ቪዲዮአችን ሀሳቤም ከተማ ነው መንጃ ፍቃዴን አውጥቼ አዲስ አበባ ገባለሁ አዲስ አበባም ገብቼ ሰራ አደርግና ደግሞ ቤቴንም ሰርቼ ልትጠይቅኝ ትመጫለሽ አንዲቷን ቆንጆ አግብቼ እናቴ አንዲቷን ቆንጆ አግብቼ ብያታ ሳመንኩና ወደ አባቴም ጋር ሂጄ መንጃ ፍቃድ ላወጣ ነበር ግን ገንዘብ የለከጀ በታች በላይ በዚህ ብዬ ሀሳቤን አስረድቼ አዲስ አበባ ገባሁ መንጃ ፍቃዴን አውጥቼ አዎ መንጃ ፍቃዴን አውጥቼ ደስም ብሎኝ እንደመጣው ፎቁን በታች በላይ ወጣው ደግሞም አዲስ ሰው አወኩኝ ደግሞም ወዳጆች አፈራሁ ደግሞ አዎ አዲስ አበባ ገባው ጫማዬን አውልቄ ባዶ እግሬን ሄዳለሁ ግማሽ ፀጉሬን ተላጭቼ ፎቁ ላይ ወጣለሁ አይነቱ እኮ ነው ይሄ ቪዲዮ ለማፈመስ አረ ጉድ ፈላ ምን ይሻላል አረ ሰርተን እንፈምስ እኮ ነው የኛ ዓላማ ተከማይቶን ያለ ማስገሪያውን ኬኔዲ ያገኘው ለዛው ተከማይቶን ያለ ማስገሪያውን አነስታንጀ ለየጋገር መልከደሁን ተክጂ አሳው ተከማችቶ አያለ ማስገሪያውን ዓለማችን እያልኩ ይገርማል ቀረሆኝ ተክዤ አሳው ተከማችቶን እያለ ማስገሪያውን ይዤው ዓለማችን እያልኩ ይገርማል ቀረሆኝ ተክዤ አሳው ተከማችቶ ማስገሪያውን ይዤ አሳው ተከማችቶ ማስገሪያውን ይዤ ነዛንጂን እያቀረሁ አሳው ተከማችቶ እያለ ማስገሪያውን ይዤው እኔ ሳንቲን እያልኩ ይገርማል ቀረሁኝ ተክዤ ኤቢዲ ይሄን ሁሉ አርቲስት ውጦ እስከዛሬ ሳንሰማው የሚገርም አይነት ታለንት እኮ ነው ያለው። በነገራችን ላይ የኤቢዲ ታሪክ ሁሌም የሚያስደንቀኝ ነው። ሙዚቃ ሲጀምር ዘ7ኛ አካባቢ ማለት የመርካቶ አካባቢ እያለ የውጭ አርቲስቶችን እያስመሰለ ብዙዎችን እንደሚያስደንቅ አውቃለሁ ወይንም እሰማለሁኝ። ነገር ግን ይሄ የሀገራችንን አርቲስቶች አልቆጧቸዋል። እውነት ለመናገር ኤቢዲ ይለያል፣ ተወንጭፏል፣ በጣም ይለያል። በተለይ ወጣቶቹን አሁን የሚያደርገው ነገርማ ፍጹም በቃ የተለየ እንደወደው እያደረገኝ ያለ አርቲስት ነው። ቤተሰብ የዚህ ዘመን የፎቶግራፊ ጥበብ እየመከረ መሆኑ እኔ ጭንቅላቴን እየተሰማኝ ነው። በተለይ አሁን ላይ አረባካችሁ አይናችንን እንግለጥ። በእውነት እስቲ ይህን ቪዲዮ ተመልክተን እንምጣ። ባሩዲን ጀዋልን ጠጋ በልበለው ጀዋልን ባሩዲን እና ጀዋል ወይኔ ባሩዲን ሰዎቹ የፎቶ አነሳስ ያሳዩ ወግፍ ምን ጀርባ አይዋ አንድ ላይ ቀጥ አድርጎ አነሳችሁ። ጠጋ በልበለው ጠጋ ትንሽ ቀይሮ አይ ስታይሉን አይዋ ከውጭ ሀገር ገባን ብሎ ሰዎቹ ላይ ሙድ እያዙ ነው። ከኳተር ነው ወይ ዘኬት ነው? ልተከዝ ነው አንደኛው። ላኢላሃ ኢላላህ እንዴ! እናንተ ነው ሰርገኞች ወይስ እነሱ ናቸው? ልጆቹን እኮ ቀልባቸውን አጠፉ። ቶክስ እንዳይጋጫችሁ በግ የፎቶ አነሳስ ትጠላለህ። ሙሽኪላ በህይወቴ እንደዚህ አይነት ሰርግ አይቻል አቅም ስታይል ትጠላለህ። አንተ ሙሽራው ደጋ በልና ቀፈት ላይ እንግዲህ እማዬ ድረሽልኝ ያለው ልጁ ወዶ አይደለም ጭራሽ ሙሽሮቹን ጋርደው ፎቶ መነሳት ምን ማለት ነው? ዋናው ከጉድ የመሰብሰባቸው ሚስጥር ባልና ሚስቱ ናቸው ማለት ሙሽሮቹ ናቸው። ስለዚህ እናንተ ብትሆኑ ምን አስተያየት ትሰጣላችሁ? ኮሜንት ገባ እያላችሁ ስጡበት። አያሌው ደመቀ ሙቶ የለ እንዴ? ለምንድን ነው ለቅሶ የማትሄደው? ታይጠራይ ነው እንዴ? ሳይጠራኝ ነው አላለም እንዴ? ደመቀ ሞቷል ሳይጠራኝ ነው የሚሄደው ወይ? ወላጅ ትምህርት ቤትና ተማሪዎች የተቀናጁበት የሀገር ወዳድነት ደግሞ ቅንብር ወይንም የሀገር ወዳድነት ተአምር የሚታይበትን ቪዲዮ ነው ማሳያችሁ። እስቲ ቀጣይ ቪዲዮን ተጋበዙልኝ።
በጣም የሚያስደንቅ ቪዲዮ ነው ቤተሰብ። እንግዲህ እንዳያችሁት ባንዲራ እየተሰቀለ ነው። መንገድ ዳር ላይ ያለ ትምህርት ቤት ይመስለኛል። ብዙዎቹ ለባንዲራ ሲሰቀል አይታችኋቸው እንደሆነ አላፊ አግዳሚው በጣም በርካታ ነበረ። ግን አንድም ኮሚቴድ ሆኖ ቆሞ የሀገሩን ባንዲራ የሰቀለ ሰው አላየንም። ምን ያህል የተባረከ ልጅና ምን ያህል የቀና ትምህርት ቤት ጥሩ ትምህርት ቤት የገነባው ልጅ መሆኑን እንደገና ደግሞ ቤተሰቡንም በሱ ውስጥ ማየት የምንችል ነውና እባካችሁ ይሄ ትምህርት ሰጪ ነው፣ ቀና ነውና በዚህ ጉዳይ ላይ ሁላችንም አንድ ብንሆን ሀገር ናትና ማለታችን ነው። ቀጣዩን ቪዲዮ ደግሞ ተጋብዙልኝ። ድንቅ ህዝብ ይላል። እስቲ ምን ያሳየኝ ነው? እሬቺ ሰውዬ ነኝ። እስኪ አንቺ ሰውዬ አንድ ጥያቄ ልጠይቅሽ። ጠይቂ። ምንድነው? የሀበሻን ህዝብ እንዴት ትገልጫዋለሽ? የሀበሻ ህዝብ እኮ ማለት ለቅሶ ቤት ሄዶ በአንድ አይኑ እያለቀሰ በአንድ አይኑ ደግሞ የመጣና ያልመጣ ቴንዳስ የሚይዝ ድንቅ ህዝብ ነው። ኖ ኮመንት። በትልቁ ጉረሺ እቤት እንደምትበይ አንድ እንጀራ ጠቅልለሽ ዋጥ እንደምታደርጊ ይቺናቺ ምን አላት ኪኒን ማለት እኮ ናት። በግማሽ ሲኒ ውሃ ሳታኝኪ ዋጣጊያት። አታስመስሉ ሴቶች ውጪ ድራማ አትስሩብን ተው እንጂ። አታስመስሉ ሴቶች ውጪ ድራማ አትስሩብን ተው እንጂ። አታስመስሉ ሴቶች ውጪ ቤት እንደምትበሉት ጎረስ ይቺ ያለች ጠቅለል አድርጋችሁ ግማሽ እንጀራን ለሁለት ከፍላችኋት እንደምታረጓት ውጪም ቢሆን ፍቅረኛሽም ይሁን ምን አገባሽ? ጠቅለል አድርገሽ ዋናው አቴንዳንሱን ፈርሚ። በዚህ ጋር አቴንዳንስ አለብን አይደለም እንዴ ወገኖች? ቀጣይ ቪዲዮ አለ። ዩቲን ደግሞ ምን አጋጠማት? እስቲ ወደ ቪዲዮ እንሂድ። እኔ ወተት ተበጣሶብኝ ሰፍቼ ጠጥቻለሁ ነው። ሌላ ደግሞ እንጀራ ነጭ አውጥቶ ጸጉር አውጥቶ ቢያረጅ እንኳን ጥቁር ቀለም ቀብተን ወጣት አድርገን እንሸጠዋለን፣ እንበለዋለን። የሚጣል ነገር አይኖርም። እኔ እርሶ ሆቴል ከተቀጠርኩ። ጥሩ፣ በጣም ጥሩ። እስቲ ቀጣይ ቪዲዮአችን ባለሱቅ ወይ አቤት። እስቲ አንድ አቦልና አንድ ኮካ ስጪኝ። እሺ እንካ ወንድም፣ በቃ ለኔ ሌላ ስጪኝ። እሺ እንካ። እኔ የምልሽ ሂሳቡ ስንት ነው? ሂሳብ እሱ ጋር ወይኔ መበላት ጭራሽ ባለቤት። ፈን ስፓይሶች ደግሞ ዛሬ ምን ያሳዩን ይሆን? እስቲ ወደ እነሱ እንሂድ። ሰላም ፈን ስፓይሶች ነን ከድድ ማስጫ። ዛሬ ቀበጧን የባንክ ሰራተኛ ሜላትን ነው የምንመለከተው። አዎ ሜላት እንደምንመለከታት ፍቅረኛዋን ቻው ብላ የባንክ አካውንት ማስከፈቷን ቀጥላለች። አዎ እሷ ቡክ ታስከፍታለች። ሰው በሷ ውበት አፉን ከፍቶ ይገኛል። አዎ እሷ ኑ ባንክ ክፈቱ ትላለች። ላንቺ አይደለም ባንክ ልባችንን እንከፍታለን ብሏል። ዳኒ ግን በታክል እየገባ ነው ሰዎቹን የሚያስቆማቸው። አዎ ሁሉም ሰው ከሷ ጋር ተሰብስቧል። የማዘን ምትል ሻማን ይመስለው። ዳኒ ግን እንደ ተቃራኒ በረኛ ለብቻው ቆሞ ይገኛል። አብረሽ ምንድነው? ዳኒ እኮ ብቻውን ለሚያየው ቆሞ እንዴ ያው ኢሉሚናቲ ማህበር እኮ የሚመዘግብ ነው ይመስለው። ሁሉም ሸሹት እኮ። አዎ እኩል የተማሩ እኮ አይመስልም። እሱ ጋር ሰው የለም። በጣም ነው የሚገርመው። ምናልባት እኮ ሜላት የውበት ባንክ ሰራተኛ ብትሆን እንዲህ በተትረፈረፈ ውበቷ አንደኛ ሀብታም የምትሆን እሷ ነበረች አጠራቅማው። በዚህ ከቀጠለ የሜላትን ውበት እንደ አባይ ግድብ ገድበን የማናቆመው ከሆነ ይሄ ወጣት በሷ ውበት ተጥለቅልቆ ማለቁ አለቀ፣ ይጠፋል እንጂ። ሜላት እንግዲህ አሁን ወዲያው ነው ባለመኪና አካውንት ልታስከፍት ይሆን ጠጋ እያለች ትገኛለች። አካውንት ግን አይመስለኝም። በሩን ከፍቶላታል አብርሽ። ወዲያው ገባች። አድማጮቻችን ምንድነው የምንመለከተው? እንዴ ጉድ እኮ ነው እንዴ! አካውንት የምታስከፍተው ሜላት አይነት ነገር ነው የተመለከተው። አባቱ አይሆንም እንዴ እያለ ካልሆነ ከሌለህ የለህም። እኛ ፈን ስፓይሶች ነን ከድድ ማስጫ። ሜላት እናገርልሻለሁ አየው ስትማግጫ። ግርማቸውና ሶፊ ተበልተዋል። እንግዲህ እነዚህ ልጆች በምፕ እያደረጉ ያሉ ልጆች ናቸው። በጣም ይመቻቸው፣ ጎበዞች ናቸው። እንግዲህ ቤተሰብ
አሁንም በቪዲዮአችንን እያስኮመኮምናችሁ ያለን እየቀጠልን እንደሆነ እናውቃለን። እኔ ግን አንድ ነገር ቅር ብሎኛል። እናንተ ምን አለ ገባ ገባ ብላችሁ ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ቅፍ ድግፍና ከፍ ብታረጉን እሱ ነው ሐሳባችን። ቀጣዩ ቪዲዮ ደግሞ ቫይራል አልወጣ ብላችሁ ተጨንቋችኋል ቪዲዮአችሁ። እንደዛ ከሆነ ቀጣዩን ቪዲዮ ሪከመንድ አደርጋችኋለሁ። ወደ ቪዲዮአችን ቪዲዮ ቫይራል ይውጣ፣ ቪዲዮ ቫይራል ይውጣ፣ ቫይራል ይውጣ፣ ቫይራል ይውጣ፣ ሼር ኮፒ ሊንክ እናድርጋ። ቪዲዮ ቫይራል ይውጣ፣ ቪዲዮ ቫይራል ይውጣ፣ ቪዲዮ ቫይራል ይውጣ። አሎ ጎዳ ልቡ ልቡ አሎ ጡቅጡቃ ቪዲዮ ቫይራል ይውጣ፣ ቪዲዮ ቫይራል ይውጣ፣ ቫይራል ይውጣ፣ ቫይራል ይውጣ፣ ቫይራል ይውጣ፣ ሼር ኮፒ ሊንክ እናድርጋ፣ ሼር ኮፒ ሊንክ እናድርጋ። ቪዲዮ ቫይራል ይውጣ። ይመቻው። ቆንጆ ቪዲዮ ነበረ። ወደ ቀጣዩ ደግሞ አስደናቂና አስደማሚ ቪዲዮ እንሄዳለን። በነገራችን ላይ ቀጣዩን የምናየው አስደማሚ ቪዲዮአችን የዚህ የፕሮግራማችን የሙዚቃ ግብዣ ሰዓት ላይ የምንገባበዝበትን ቪዲዮ ነው የምጋብዛችሁ። እስቲ አንድ ላይ እናዜም ይሆን? አብረን ወደ ሙዚቃ ከሙዚቃ ግብዣችን ተመልሰናል። አሁን ደግሞ ቀጣዩ ቪዲዮአችን ምን ሊሆን ይችላል? ወደ ቪዲዮ ልውሰዳችሁ። ታዲያ እንደ ወትሮ ሁሉ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ይህ የሜክስ ቲዩብ ነው። ድቡሼ በዛሬው ቪዲዮ ደግሞ ምን ታሳየን ይሆን? እስቲ ሞቅ ደመቅ ታደርገን ይሆን? ይሄንን አሁን ያለንበትን ቀስቀስ ያለ የማታ ነፋሻማ አየር ሞቅ ታደርገው ይሆን? እስቲ ወደ ድቡሼ እንሂድ። ድቡሼ እንግዲህ ፉፉፉ ካይን አውጣሽ ለማለት እንወዳለን። በጣም ጎበዝ ዳንሰኛ ናት። እውነት ሁላችንንም እኮ ቢሆን እኮ ልባችንን የምታሞቀን ልጅ ናት። እኔንማ በስማ እዚህ ቁጭ ብዬ ራሱ በለው ነው የሚለኝ በፈለገችው ሙዚቃ። እንግዲህ ቤተሰብ የዛሬ ቪዲዮዎቻችን ይሄንን ይመስላሉ። እንግዲህ ተማራችሁባቸዋል፣ ፈን ያደረጓችሁ ደግሞ ፈን እንዳደረጋችሁ ተስፋ እናደርጋለን። ታዲያ እንደ ቤተሰብ ሁሌም ቢሆን እኔ የምለው አንድ ነገር አለ። ላይክ፣ ሼር፣ ሰብስክራይብ በማድረግ ድግፍ አድርጉን ብለን እንላለን። ይሄንን ቪዲዮ አይታችሁ ለጨረሳችሁ አፕሮቫል ሰጥተናልና ይመቻችሁ ብለናል። መልካም ጊዜ ይሁንላችሁ። ባይ